ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። የእናቶችና ህፃናት ሞት ለመቀነስ ከጤና ሴክተሮች በተጨማሪ መንግስታዊ ያልሆኑ ፕሮጀክቶች ሚና የጎላ መሆኑ ተገለጸ። በካፋ ዞን ጊምቦና ገዋታ ወረዳዎች የጤና አገልግሎት የሚያሻሽሉ ፕሮጀክቶች ማስጀመሪያ መርሃ ግብር ተካሂዷል። መረታ ብርሃኑ ለ3 ዓመታት የሚተገበሩት ፕሮጀክቶች የእናቶችና ህፃናትን ሞት ለመቀነስ ብሎም ጤናቸውን ለመጠበቅ እንዲሁም የግብዓት እጥረት ችግርን ለመፍታት ሚናቸው ከፍተኛ ነው የተባለው በጤና አገልግሎት አሰጣጥ ዙሪያ የሚስተዋሉ ችግሮችን ለመፍታት ታስቦ የተዘጋጀ ፍኖተ ካርታ ነው በተግባር ላይ የሚውለው። መንግስት ከሚያከናውናቸው የጤና ተግባራት በተጨማሪ የተለያዩ ፕሮጀክቶች መኖር የተሻለ የጤና አገልግሎት ለህዝቡ ለማድረስ ይረዳል። የፕሮጀክቱ መምጣት መነሻ የሆነው ሲገለጽ ኢምፕሩቭ ፕራይመሪ ሄልዝ ኬር ሰርቪስ ዴሊቨሪ ፕሮጀክትን በምዕራብ ኢትዮጵያ ክልል በሳውዝ ቤንች ወረዳ ላይ ስንሰራ ነበረ ከአሁን በፊት ለ2 ዓመት። ከዛ ባገኘነው መልካም ተሞክሮ መሰረት ያንን መልካም ተሞክሮ ካፋ ዞን 2 ወረዳዎች ላይ ጊምቦና ገዋታ ላይ የበለጠ ብናስፋፋ የተሻለ ውጤት ማምጣት እንችላለን፣ ማህበረሰቡንም መጥቀም እንችላለን ብለን በማሰብ ነው ወደዚህ መጣ ነው። ፕሮጀክቱ ዓላማ አድርጎ የተነሳው ዛሬ ያስተዋወቅነው 2 ፕሮጀክት ነው። ያ ኢምፕሩቭ ፕራይመሪ ሄልዝ ኬር ሰርቪስ ዴሊቨሪ ፕሮጀክት እና ስትሬንግዘኒንግ ሰርቪስ ዴሊቨሪ ፕሮጀክት ነው። የሁለቱም ዋና ዓላማ የእናቶችና የህፃናትን ጤና አገልግሎት ለማሻሻል ነው። በተለይ የመጀመሪያው ኢምፕሩቭ ፕራይመሪ ሄልዝ ኬር ሰርቪስ ዴሊቨሪ ፕሮጀክት የመጀመሪያው ዓላማ አዲሱ የተቀረጸውን የጤና ኤክስቴንሽን ፕሮግራም ፍኖተ ካርታን ወደ መሬት ለማውረድ በተለይ ተደራሽነትን የጤና አገልግሎት ተደራሽነትን ለማስፈንና ተደራሽነትን ብቻ ሳይሆን የጤና አገልግሎት ጥራትንም ለማሻሻል እንዲሁም ደግሞ በግለሰብ ደረጃም ይሁን በቡድን ደረጃ አንድ ሰው ለሚሰጠው አገልግሎት ተጠያቂነት እንዲኖር ተጠያቂነትን ለማስፈን ነው። ሌላው የስትሬንግዘኒንግ ሰርቪስ ዴሊቨሪ ፕሮጀክት ደግሞ ዓላማው የመጀመሪያው የጤና ባለሙያዎችን አቅም ማጎልበት፣ ክህሎት ማሳደግ፣ ሁለተኛ ደግሞ የተቀናጀ አገልግሎት በጤና ኬላም በጤና ጣቢያም በሆስፒታሎችም እንዲሰጥ ለማስቻል ነው የምንሰራው። ሶስተኛው ደግሞ በተለያየ ጊዜ የአቅርቦት ችግር እንደ ችግር ይነሳል እና የአቅርቦት ችግር እንዳይኖር በተለይ የጤና ኬላ ድረስ እስኪደርስ ድረስ መድኃኒት ሊሆን ይችላል፣ ሌሎች የሕክምና መገልገያ መሳሪያዎች ሊሆኑ ይችላሉ። እነሱ የግብዓት እጥረት እንዳይኖር ለመስራት ነው እነዚህ ፕሮጀክቶች ዛሬ እዚህ የጀመርነው ማለት ነው። እንደ ሀገር የእናቶችና ጨቅላ ህጻናት ሞት እየቀነሰ መጥቷል። ሆኖም ነፍሰ ጡር እናቶች የእርግዝና ክትትል ማድረግ ላይ በትኩረት መስራት አስፈላጊ መሆኑ ተመላክቷል። ፕሮጀክቶቹ በተጨማሪም የቤተሰብ እቅድ አገልግሎት ላይ ይሰራሉ። ሌላው ሞተው የሚወለዱ ህጻናት ቁጥር ለመቀነስ እንዲሁም አንዲት እናት ወደ ጤና ተቋም ስትሄድ ከአንድ በላይ አገልግሎቶችን በቅንጅት ማግኘት ይኖርባታል ነው የተባለው። ያነጋገርናቸው የጤና ባለሙያዎች የዚህ ፕሮጀክቶች ወደ የወረዳቸው መምጣት ስራቸው ላይ የሚያጋጥም የግብዓት እጥረትን እንደሚፈታና አጋዥ በመሆኑ መደሰታቸውን ገልጸዋል። የጤና አገልግሎትን ተደራሽ ማድረግ ብቻ ሳይሆን ጥራት ያለው የጤና አገልግሎት ለማድረስ የሁሉ ባለድርሻ አካላት ርብርብ ያስፈልጋል ተብሏል። የካፋ ዞን መምህራን ማህበር በ2017 ዓመተ ምህረት ለሚካሄደው የማህበሩ አመራር አባላት ምርጫ የቅድመ ዝግጅት ስራዎችን እያከናወነ መሆኑን አስታወቀ። ለማህበሩና መምህራን ተጠቃሚነት በአፈጻጸማቸው ግንባር ቀደም አባላት መመረጥ እንዳለባቸውም ተመላክቷል። ናስር ተማም ላዘጋጀው ዘገባ ጽዮን ታደለ። የማህበሩ ሰብሳቢ መምህር ተመስገን ወንድሙ እንደገለጹት በ2017 ዓመተ ምህረት በየደረጃው ባሉ አካላት የማህበሩ መሪዎች እንደሚመረጡ ጠቁመው ለዚህም የተቀመጡ መሪዎችን አስረድተዋል። የኛ ማህበር ከሚያደርጋቸው ኩነቶች ውስጥ አንዱ የስብሰባው ሲስተም ነው። የስብሰባ ሲስተሙ ወይም ስብሰባን መች ያካሂዳል የሚለው በየሩብ ዓመቱ የምክክር ስብሰባ የሚባል አለ። በአመቱ መጨረሻ በአመት አንዴ የምክር ቤት ስብሰባ አለ። በ4 ዓመት አንዴ ደግሞ ጠቅላላ ምርጫ ወይንም ጠቅላላ ጉባኤ የሚባል አለ። ከዚህ አንጻር እንደ ኢትዮጵያ መምህራን ማህበር በ2017
ከትምህርት ቤት እስከ ፌደራል ድረስ ጠቅላላ ምርጫ ይደረጋል። ይህ ምርጫ ከሀገራዊ ምርጫ በአተገባበሩ ይለያል ያሉት የማህበሩ ሰብሳቢ ምክንያቶቹን እንዲህ በማለት ገልጸዋል። የማህበሩ ምርጫ እንደ መንግስት መዋቅር ምርጫ ከፌደራል ጀምሮ ወደ ታች የሚወርድ ሳይሆን ከታች ጀምሮ ወደ ላይ ነው የማህበሩ የሚሄደውና መጀመሪያ ትምህርት ቤት ላይ የማጠናከር ስራ ይሰራል። ከትምህርት ቤት ቀጥሎ ወረዳ፣ ከወረዳ ቀጥሎ ዞን፣ ከዞን ቀጥሎ ክልል፣ ከክልል ቀጥሎ አዘኢንድ ፌደራል ላይ ነው የሚሄደው። ስለዚህ 2017 ጥቅምትና ህዳር አካባቢ ወረዳዎች በሙሉ ትምህርት ቤት ምርጫ አድርጎ አጠናክሮ ይጨርሳሉ። ከህዳር በኋላ እኛ ወደ ወረዳ እንወርዳለን። ልክ ወረዳን ስንጨርስ ክልሉ ወደ ዞን ይወርዳል። ዞኑ ሲያልቅ ፌደራል ወደ ክልል ይወርዳል። ከዛ የክልሉ ሲያልቅ ጠቅላላ ሄዶ ፌደራል ላይ ምርጫ የሚደረግ ነው የሚሆነው። ምርጫው ሲካሄድ ጥንቃቄ በተሞላበት መንገድ መሆን እንዳለበት ሰብሳቢው ገልጸው በተለይ በስራቸው አርአያ የሆኑ አባላት ቢመረጡ ጠቀሜታው ብዙ ነው ብለዋል። በዚህ አጋጣሚ መመረጥ ያለባቸው የትምህርት ቤት ማህበር ተወካዮች በስራም በስነ ምግባርም ፊት ለፊት የወጡ ሞዴል መሆን የሚችሉ መምህራን እንዲመረጡ የወረዳ ማህበር ሚናውን ሊወጣ ይገባል የሚል መልእክት ነው የሚያስተላልፈው። ምክንያቱም ሰው ስለተናገረ ወይ አንድ ነገርን ስለተቃወመ ሪሰምርን ስለተቃወመ የሆነ የመናገር ብቻ አቅም ስላለው እሱ ተወካይ ነው ተብሎ ይገባና በስራም ላይ በመምሩ መብት ላይ በተለያዩ ነገሮች ላይ እንቅፋት የሚሆኑ አንገት የሚያስደፉ የመሰረታዊ ማህበር ተወካዮችን አንድ ቦታ ሲንገመግም እያየን የመጣነው ስለሆነ ይሄ እንዳይደገም የወረዳ ማህበር እስከ ትምህርት ቤት በራሱ ምንም አይነት ውክልና ሳይኖር ወርዶ የተሻለ መምህራን ተወካይ ከትምህርት ቤት ጀምሮ ተዋቅሮ እስከ ላይኛው የተሻለ መምህራን ማህበር ይፈጠራል የሚል እምነትም አለን፣ ተስፋም አለን። በጠለ ወረዳ የክረምት ወጣቶች በጎ ፍቃድ አገልግሎት በጤና ዘርፍ የደም ልገሳ መርሃ ግብር ተካሂደ። በ2016-17 የክረምት በጎ ፍቃድ አገልግሎት 50 ዩኒት ደም ለማስለገስ ታቅዶ 25 ዩኒት ደም መሰብሰብ መቻሉን የወረዳው ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አብነት አበበ ገልጸዋል። በደም እጥረት የሚቸገሩ የህብረተሰብ ክፍሎችን ህይወት ለመታደግ በተካሄደው በዚሁ የበጎ ፍቃድ አገልግሎት ፕሮግራም የወረዳው ዋና አስተዳዳሪ አቶ አትርሴ ሸታቸውን ጨምሮ ሌሎች የስራ ኃላፊዎች ባለሙያዎችና ወጣቶች ተሳትፈዋል። በመርሃ ግብሩ ለተሳተፉ አካላት ምስጋና ያቀረቡት የወረዳው ሴቶች ህጻናት ወጣቶችና ማህበራዊ ጉዳይ ጽህፈት ቤት ኃላፊዋ ወይዘሮ አብነት አበበ ህብረተሰቡ በሌሎች የበጎ ፍቃድ አገልግሎቶችም እንዲሳተፉ ጥሪ አቅርበዋል። ዘገባው የወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። እንደ ሀገር የተወሰደውን የኢኮኖሚ ማሻሻያ ተከትሎ በተለያዩ እቃዎች ላይ የታያለውን የዋጋ ጭማሪ ለመከላከል በሚደረገው እንቅስቃሴ ህብረተሰቡም የበኩሉን እንዲወጣ የካፋ ዞን ንግድ ገበያ ልማትና ኢንቨስትመንት መምሪያ ጠየቀ። ህገወጥ የዋጋ ጭማሪ ለመከላከል እየተደረገ ባለው ክትትልና ቁጥጥር በርካታ ነጋዴዎችና የንግድ ተቋማት ላይ እርምጃ መወሰዱንም በዞኑ የተቋቋመው የጋራ ግብረ ኃይል ገልጿል። ሳሙኤል ቁጭቶ ተጨማሪ አለው። ከለውጡ ወዲህ ከ2011 ዓ.ም ጀምሮ ሀገራችን ኢትዮጵያ የሀገር በቀል ኢኮኖሚ ቀርጻ ስትተገብር መቆየቷ ይታወሳል። ሀገር በቀል ኢኮኖሚ ማሻሻያውን ተከትሎ ምርትና ምርታማነት በየጊዜው ያደገ መምጣቱ አይዘነጋም። ሀገራችን ኢትዮጵያ ባለፈው ሳምንት አዲስ የሀገር በቀል ኢኮኖሚ ማሻሻያ ትግበራ ውስጥ ገብታለች። ይህንን ትግበራ ለመቀላቀል ከ5 ዓመት በላይ የኢትዮጵያ መንግስት ትኩረት ሰጥቶ ሲሰራ መቆየቱ ተነግሯል። ይህንን ተከትሎ የዓለም አቀፍ ገንዘብ ተቋም IMFና ዓለም ባንክ የገንዘብ ድጋፍ አድርገዋል። ይህ ድጋፍ የከፍተኛ ድርድርና ዲፕሎማሲ ውጤት ነው ተብሏል። ማሻሻያውን ተከትሎ በንግድ ተቋማት ሸቀጣሸቀጥ እቃዎች ላይ የዋጋ ጭማሪ እንዳይኖር መንግስት ትኩረት ሰጥተው እየሰራ መሆኑ ተገልጿል። መንግስት ታዲያ ይህንን ተግባር የሚፈጽሙ ተቋማት ላይ ህጋዊ እርምጃ እየወሰደ ይገኛል። በዚህ ጉዳይ ላይ ከጣቢያችን ጋር ቆይታ ያደረጉት የካፋ ዞን ኢንቨስትመንት ዘርፍ ኃላፊ አቶ ሀብታም ወልደስላሴም ህገወጥ የዋጋ ጭማሪን ተከትሎ የዞን መንግስት የመከላከል ትግበራ መጀመሩን ተናግረዋል። በሀገሪቱ ደረጃ የኢኮኖሚ ማሻሻያ ጋር ተያይዞ አንድ አላስፈላጊ ዋጋዎች የጨመሩበት ሁኔታ ነው ያለው። እነዚህን ለመከላከል በየደረጃ ያሉትን የግብረ ኃይል አዋቅረን ወደ ስራ ገብተናል። እነዚህ ግብረ ኃይል
12ቱም መዋቅራችን እንደዚሁም 5ቱ ከተማ አስተዳደር ደረጃ እነዚህን መዋቅር አደረጃጀቶችን ይዘን ወደ ታች የገባንበት ሁኔታ ነው ያለው። እንደ አጠቃላይ ይሄ መዋቅር ወደ ታች ከገባ በኋላ ወደ 389 የሚሆኑ የንግድ ድርጅቶችን ጉብኝት አድርጓል። ይሄ ተጠናክሮ የሚቀጥል ነው የሚሆነው። በዚህ የመከላከል ትግበራ ላይ የገጠማቸውን ችግሮች አቶ ሀብታሙ አብራርተዋል። አንደኛው ከግንዛቤ ክፍተት አንጻር ህብረተሰቡ አላስፈላጊ ጫና የሚደረጉ ነገሮችን ለኛ ከመጠቆም ከማሳየት አንጻር ያለው ክፍተት አለ። ይሄን ክፍተት እየሞላን የሚነድበት ጊዜ ቀጣይ ጠንካራ የሆነ አደረጃጀት ፈጥረን የህዝብን ተጠቃሚነት ለማረጋገጥ ህገወጦች ላይ ህጋዊ እርምጃ ለመውሰድ የምንሄደውን ነገር አጠናክረን እንሄዳለን የሚል ሀሳብ ነው ያለው። ኃላፊው አክለው ስለ ህጋዊ እርምጃ ቀጣይነት ተናግረው ለተጠቃሚው ማህበረሰብ መልእክታቸውን አስተላልፈዋል። ቀጣይ የሚወሰደው እርምጃን በሚመለከት የሸማቾች መብት ጥበቃ አዋጅ አለ። ይሄን ተከትለን እርምጃ እየወሰድን የምንሄደውን በሂደት የምናሳወው ይሆናል። ለተጠቃሚ ህዝብ የምናስተላልፈው መልእክት እንግዲህ ህገወጥ ዋጋ ጨምሮ የሚታዩ አካላት ካለ ለንግድ መዋቅሩ ጥቆማ በመስጠት እንዲተባበሩ የሚል ጥሪ ያስተላልፋል። በማክሮ ኢኮኖሚ ፖሊሲ ትግበራ ጫና ለሚደርስባቸው ወገኖች የደሞዝ ጭማሪና ድጎማ እንደሚደረግ ተገለጸ። የማክሮ ኢኮኖሚ ፖሊሲ ትግበራው የተረጋጋ የተሟላና ቀጣይነት ያለው ሀገራዊ እድገት የሚያመጣ መሆኑን ከፍተኛ የመንግስት የስራ ኃላፊዎች ገለጹ። ከኢትዮጵያ ዜና አገልግሎት ለተገኘ ዘገባ ቤተልሔም መመሩ። የገንዘብ ሚኒስትሩ አህመድ ሽዴ በመጀመሪያና በሁለተኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያ ሂደት ወደ ተሟላ የማክሮ ኢኮኖሚ ፖሊሲ ትግበራ ለመግባት ዝግጅት ሲደረግ መቆየቱን ገልጸዋል። የማሻሻያ ሂደቱም ዓለም አቀፉ የገንዘብ ተቋምና ዓለም ባንክን ጨምሮ በዓለም አቀፍ አጋሮች ድጋፍ የሚተገበር መሆኑን ተናግረዋል። የገንዘብ ፖሊሲ ማዕቀፉ በገበያው እንዲመራ ዕዳን በማቃለል የገንዘብና ፋይናንስ ፖሊሲ፣ የመንግስት ገቢና ወጪ ፊስካል ፖሊሲን በማሻሻልና ዕዳን በማቃለል የላቀ ጠቀሜታ እንዳለው አንስተዋል። የፖሊሲ ትግበራው የዋጋ ንረትና ምንዛሬ ገበያ መዋዠቅን እንዲሁም የአጭር ጊዜ ጫናን በመቋቋም የተረጋጋ ኢኮኖሚ መፍጠር ዋነኛ ዓላማ መሆኑንም ተናግረዋል። ኢትዮጵያ የፐብሊክ ፋይናንስ ስርዓቷ የተሻለ ግልጽና ውጤታማ መሆኑን ገልጸው በዚህ ሪፎርም ጫና የሚደርስባቸውን ወገኖች የደሞዝ ጭማሪን ጨምሮ ድጎማ የሚደረግ መሆኑን ገልጸዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የሀገር በቀል ኢኮኖሚ ሪፎርም ሀሳቦች ተቀርጸው ባለፉት 6 ዓመታት በተለያየ ደረጃ ሲተገበር መቆየቱን ገልጸዋል። በዚህም መዋቅራዊ በሆኑ የአሰራር ግድፈቶች ታንቆ የነበረውን የግሉን ዘርፍ በማነቃቃት የኢኮኖሚው መሪ የሚሆኑበት ሁኔታ መፈጠሩን ጠቁመዋል። የፕሮጀክቶች ግንባታ በታለመላቸው ጊዜና ጥራት በተመደበላቸው ሀብት ማጠናቀቅ መቻሉን አንስተው የነበሩ ልምምዶች የተሟላ የማክሮ ኢኮኖሚ ፖሊሲ ትግበራ ጥሩ መነሻና አስቸኳይ ሁኔታ ይሆናሉ ብለዋል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከሀገር ለውጡ ወዲህ የተረጋጋ የማክሮ ኢኮኖሚ እንዲኖር በርካታ ስራዎች መሰራታቸውን አንስተዋል። በዚህም የዕዳ ጫናን ለመቀነስ መሰረታዊ ስራዎች መከናወናቸውንና ትልቅ ለውጥ የተገኘበት መሆኑን አስታውሰው ለግሉም ዘርፍ ተገቢውን ብድር መስጠት ተችሏል ብለዋል። በመሆኑም የተሟላ የማክሮ ኢኮኖሚ ፖሊሲ ትግበራው የኢትዮጵያን ኢኮኖሚ የተረጋጋ የተሟላና ቀጣይነት ያለው እድገት እንዲመዘገብ የሚያደርግ መሆኑን አስረድተዋል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ከስፖርት ወዳገኘናቸው ዘገባዎች ተሻገርን። ሀገራችን ኢትዮጵያ በፓሪስ ኦሎምፒክ እየተሳተፈች መሆኗ ይታወቃል። ቡድኑ ታዲያ የውጤት ማሽቆልቆል ገጥሞታል። ከዚህ የውጤት ቀውስ እንዲወጣ በስፋት መስራትና ችግሩን ከስሩ ለማስወገድ መንግስት ትኩረት ሰጥቶ ሊሰራ ይገባል። በ3000 መሰናክል ወንዶችና በ1500 ሜትር ሴቶች ለፍጻሜ አልፈዋል። ፍጹም ተሾመ ተጨማሪ አለው። 33ኛው የፓሪሱ ኦሎምፒክ የኢትዮጵያ ኦሎምፒክ ተካፋይ ቡድን ውጤት ያሽቆለቆለበት ሆኗል። ከዚህ ውጤት ቀውስ እንዲወጣ ግን በስፋት መስራትና ችግሩን ከስሩ ለማስወገድ መንግስትም ይሁን ሌሎች የሚመለከታቸው አካላት በትኩረት ሊሰሩ ይገባል። በሲድኒ፣ በቶኪዮ፣ በሪዮ ዲ ጄኔሮ፣ በለንደን የነገሰው የኢትዮጵያ ቡድንን የበላው ጅብም 4 ዓመታት ከእጃችን ወጥቶ የማያውቀው 5000 ሜትርም አምልጦናል። እንኳን ወርቁ ጭራሽ ደረጃውንም ማየት ተስኖናል። የፓሪስ የሽልማት መድረክ የኢትዮጵያን ባንዲራ ክብር አላሻገርም ብላለች። የ120 ሚሊዮን ህዝብ ያላት ኢትዮጵያ 49 ተወካይ ብቻ የሆነው ሆኖ በ33ኛው የፓሪስ ኦሎምፒክ በ3000 ሜትር መሰናክል ወንዶች ማጣሪያ ለሜቻ ግርማ፣ ጌትነት ዋለና ሳሙኤል ፍሬው ለፍጻሜ አልፏል። አትሌት ጌትነት በምድብ 1 ሶስተኛ፣ ሳሙኤል በምድብ 2 ሁለተኛ እንዲሁም ለሜቻ ግርማ በምድብ 3 አንደኛ ደረጃን በመያዝ ነው ለፍጻሜ የደረሱት። የፍጻሜ ውድድሩም ረቡዕ ነሐሴ 1 ቀን 2016 ዓ.ም ከምሽቱ 4 ሰዓት ከ40 ላይ የሚካሄድ ሲሆን
ሲሆን ምን ያሳዩን ይሆን የሚለው በጉጉት የሚጠበቅም ሆኗል። እንዲሁም በ1500 ሜትር ሴቶች ውድድር ማጣሪያ ኢትዮጵያውያን አትሌቶች ወደ ግማሽ ፍጻሜ ማለፍ የቻሉበትን ተመልክተናል። ረፋድ 5 ሰዓት ከ5 ላይ በተካሄደው የ1500 ሜትር ሴቶች ማጣሪያ ውድድር አትሌት ጉዳፍ ጸጋይና ደርቤ ወልተጂ ግማሽ ፍጻሜውን ተቀላቅለዋል። በዚህም ጉዳፍ ጸጋይ 3 ደቂቃ 58 ሴኮንድ 84 ማይክሮ ሴኮንድ በሆነ ሰዓት ደርቤ ወልተጂ ደግሞ 3 ደቂቃ 59 ሴኮንድ 73 በሆነ ማይክሮ ሴኮንድ በመግባት ከምድብ 1 እና 2 ማጣሪያውን በቀዳሚነት አጠናቋል። የላቀንን ውጤት ያቀርቡልን ይሆን የሁላችንም ጥያቄ ሆኖ መልካሙ ዕድል እንዲገጥማቸው ግን ከፋ ቴሌቪዥን ምኞቱን ከወዲህ ያደርሳል። አንዲት ሀገር ኦሎምፒክ ስታዘጋጅ ሜዳሊያዎችን ለመስራት ምን ያህል ዋጋ ታወጣለች? በፓሪስ ኦሎምፒክ ላይ እየተሰጡ ያሉ እያንዳንዳቸው ሜዳሊያዎች ምን ያህል ያወጣሉ? በዚህ ጉዳይ ላይ ዝርዝር አለን። በኦሎምፒክ ውድድር ላይ ሙሉ ከሙሉ ከወርቅ የተሰሩ ሜዳሊያዎችን መስጠት ከቆመ 100 ዓመታት አልፎታል። በየ4 ዓመቱ አንዴ የሚካሄደው ኦሎምፒክ ዘንድሮ በፓሪስ እየተካሄደ 10ኛ ቀኑን ይዟል። 206 ሀገራት በሚሳተፉበት በዘንድሮ ውድድር ከ10500 በላይ አትሌቶችም እየተሳተፉ ይገኛል። ሀገራቱ ከውድድሩ ተሳትፎ የዘለለ ስኬት ማስመዝገብ የሚፈልጉ ሲሆን ዋናው ደግሞ ሜዳሊያዎችን በማንሳት የሀገራቸውን ስም በዓለም አደባባይ ማስተዋወቅ ነው። ዋነኛው የሽልማት አይነት ወርቅ፣ ብርና ነሐስ ሜዳሊያዎች ናቸው። ለመሆኑ ስፖርተኞች ብዙ ወጪ አውጥተው ከልምምድ ጀምሮ የሚወጣ ጊዜያቸውን ሰውተው የሚወዳደሩለትና በመጨረሻም አሸናፊዎች የሚያገኙት ሜዳሊያ ምን ያህል ዋጋ አለው የሚለው ለብዙዎች ግራ ነው። ፎርብስ መጽሔት በኦሎምፒክ ላይ ለአሸናፊዎች የሚሰጡ ሜዳሊያዎች ምንድነው ሲል ዝርዝር ዘገባ ሰርቷል። የኦሎምፒክ ውድድር በየ4 ዓመቱ አንዴ ሲዘጋጅ ለአሸናፊዎች የሚሰጠው ሜዳሊያ መስሪያ ዋጋ በየዓመቱ እየጨመረ መጥቷል። በፓሪስ ኦሎምፒክ ላይ አንደኛ ለሚወጡ ስፖርተኞች የሚሰጠው የወርቅ ሜዳሊያ ለመስራት $950 ወጪ እንደተደረገበት ተገልጿል። 529 ግራም የሚመዝነው ይህ የወርቅ ሜዳሊያ 95 በመቶ ያህሉ ከብር ማዕድን የተሰራ ሲሆን 6 ግራሙ ደግሞ ወርቅ ነው ተብሏል። በኦሎምፒክ ውድድሮች ላይ የሚሰጠው የወርቅ ሜዳሊያ ሙሉ ለሙሉ ከወርቅ የተሰራ ሜዳሊያ ለመጨረሻ ጊዜ የተሰራው ከ112 ዓመት በፊት በ1912 እንደነበር ተገልጿል። አሁን ላይ አንደኛ ለሚወጡ ስፖርተኞች ሙሉ ለሙሉ ከወርቅ የተሰራ ሜዳሊያ ለመስጠት $41161 ወጪ እንደሚጠይቅ ተገልጿል። $486 ዋጋ ያለውና ሁለተኛ ለሚወጡ ስፖርተኞች የሚሰጠው የብር ሜዳሊያ 507 ግራም ካለው የብር ጌጥ ሲሆን 18 ግራሙ ደግሞ ብረት ነው። እንዲሁም $13 ዋጋ ይፈጃል የተባለው የነሐስ ሜዳሊያ አብዛኛው መጠኑ በመዳብ የተሰራ ሲሆን ቀሪው ደግሞ ብረት እንደሆነ ተገልጿል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብሬያችሁ ቆይታ አደረኩ። ከቀሪ የከፋ ቴሌቪዥን መሰናዶች ጋር መልካም ጊዜ